በኢትዮጵያ ኦርቶዶክስ አጋንንታዊ ከሆኑ ትምህርቶች መካከል አምስቱን ዛሬ ላሳያችሁ። የመጀመሪያው አንደኛው እግዚአብሔር የሚሰደብበት ስፍራ ስለሆነ በገድለ ዘርዓ ብሩክ ላይ ዘርዓ ብሩክ የተባለው ሰው አብ ወልድ መንፈስ ቅዱስን ዋጣቸው ተብሎ ተጽፏል። ሰምተኛል ወዳጄ? ዋጣቸው ከመሬት ላይ አንስቶ አብ ወልድ መንፈስ ቅዱስን ዋጣቸው ተብሎ በገድለ ዘርዓ ብሩክ ምዕራፍ 23 ላይ ተጽፏል። ሁለተኛ ፍጡር ፈጣሪ ተደርጎ የተጻፈበት የሚታመንበት ስፍራ ስለሆነ እንዚራ ስብሐት እግዚአብሔር አብ ዓለማትን በማርያም ፈጠረ ተብሎ ተጽፏል። ዕብራውያን መጽሐፍ ምዕራፍ 1 ላይ ምንድን ነው የሚለው? ዓለማትን በፈጠረበት በልጁ ነው የሚለው። እንዚራ ስብሐት 68ኛው ቁጥር ላይ ምንድን ነው የሚለው? እግዚአብሔር አብ በማርያም ዓለማትን ፈጠረ። ሁለት አትልም። ሶስተኛ እራሷ ማርያም የምትመለክበት ስፍራ መሆኑ አጋንንታዊ የሚያደርገው ማለት ነው። እዛው እንዚራ ስብሐት 125ኛው ቁጥር ላይ ምን ይላል? የአምልኮ መስዋዕት ለአንቺ ለማርያም እንሰዋለን ተብሎ ተጽፏል። የአምልኮ መስዋዕት ለማርያም ይሰዋሉ እንዚራ ስብሐት 125ኛው ቁጥር ላይ። አራተኛ እግዚአብሔር ተክዶ በፍጡራን ምልጃ የሚዳንበት ስፍራ ስለሆነ የአቡነ ገብረ መንፈስ ቅዱስ ገድል 11ኛው ተአምር ላይ አብ ወልድ መንፈስ ቅዱስን ክዶ በአቡነ ልመና የዳነ ነፍስ አለ። አብ ወልድ መንፈስ ቅዱስ መካዱ ችግር የለውም። በኢትዮጵያ ኦርቶዶክስ አንድ ሰው የሆነ ሰውዬን ብቻ ይዘክር፣ እሱን ተስፋ ያድርግ፣ ይድናል። አምስተኛ አጋንንታዊ ትምህርት ሰይጣን ታቦት የተቀረጸበት ስፍራ ስለሆነ ለሰይጣን ታቦት ተቀርጿል። ፈረጎ የተባለ አጋንንት አንዲትን ሴት ደፍሮ መጥቆራ የተባለ ልጅ ወለዱ ይላል ታሪኩ። መጥቆራ ቁመቱ 140 ክንድ ነበር ይላል። ተመልከቱ፣ 70 ሜትር አካባቢ ማለት ነው። ተክለ ሃይማኖት በጸሎት ወደ ሰው ቀይረውት ክርስትና እንዲነሳ አድርገውት በክርስትና ውስጥ መልኩሶ ሰውየው ሲያገለግል ኑሮ ሞተ ይላል ታሪኩ። አሁን ደግሞ ታቦት ተቆርጾለት ጽዋ ለጽድቅ ተብሎ ለዚህ አጋንንት ህዳር 29 እና መጋቢት 29 ታቦት እየወጣለት ሲመለክ ሲከበር ይውላል። እነዚህ አምስቱ አጋንንታዊ ትምህርቶች ከሆኑ መካከል ናቸው። እነዚህ ብቻ ናቸው? አረ በጭራሽ። እንቀጥላለን። አጋንንታዊ ትምህርቶችን እያሳየን እንቀጥላለን።